ሰላም እንዴት ናችሁ? ሰላም ናችሁ? የዝቤ ሚዲያ ነኝ ለማታቆኝ ዛሬ የመጣው በአዲስ እንትን መጥቻለሁ ማለት ነው። ዛሬ የመጣሁት ያው በጣም የሚገርምና ቆንጆ የሚያምር ፊታችንን ወደ ህፃንነት እንቡጥ ፊት እንዲኖረን የሚያደርግ ማስክ ላሳያችሁ ነው። ያው ነው የተጠቀሙት ነውና ለውጥ ያለው ነው ማለት ነው። ላሳያችሁ ነው ዛሬ። ያው ዛሬ መቼም ሩዝ ማያውቅ የለም ራይዝ ወይም በእንግሊዘኛ ማለት ነው ሩዝ ነው። ይሄ ለእናንተ ለማሳየት ነው ማለት ነው። እና ይሄ ገና ያልተቀቀለ ነጭ ሩዝ ነው ማለት ነው። ሁለት አይነት ሩዝ ነው ያለና ይሄ የአገር ውስጡ የሚባል ሩዝ ነው። እና ሁለተኛ ደግሞ ይሄው እየተሰራና የእንትን ያለ የተቀቀለ ገና ያልተፈጨም ግን የተቀቀለ ማለት ነው። ይሄ የሚያምር ብሉ የሚል ሩዝ ማለት ነው። ይሄ ለፊት ማስክ ነው። እና ከእንደዚህ ከሁለቶች እዚህ ላይ ምን ጨመርበታለሁ? ኖርማል ንጹህ የወይራ ዘይት ማለት ነው። ንጹህ የወይራ ዘይት ምንም አይነት ያልተቀላቀለበት እንደ የቤታችሁ ያላችሁን ማር፣ ንጹህ እርድ፣ ንጹህ ማር፣ ንጹህ እርድ፣ ንጹህ ቡና በጣም የደቀቀ ማለት ነው መጨመር ትችላላችሁ እዚህ ጋር። ምክንያቱም ቡናው ካልደቀቀ በጣም እንትናች ሰውነታችን እንትን ሊለን ስለሚፈገፍገን ስለሚችል ማለት ነው። እና ይሄን ትፈጩታላችሁ። ኦሬዲ የፈጨው ስላለ ነው እንደዚህ ማሳያችሁ ማለት ነው። እና ትፈጩታላችሁ። ከፈጫችሁ በኋላ ያላችሁን ቤት ላይ ያላችሁን ግን ንጹህ መሆን አለበት። ምንም አይነት እና ከሱቅ የሚሸጡት በአብዛኞቹ ቅመም ሊጨመርባቸው ስለሚችል ቤት ላይ ብታዘጋጁ ደግሞ የተሻለ ነው እላለሁ ማለት ነው። እና ከኢትዮጵያ ውጭ ያላችሁ ደግሞ ያው ኒስካፌ ብጨምሩበት ቆንጆ ነው። ኒስካፌ ብጨምሩበት ማለት ነው። እና ይሄን ትፈጩታላችሁ በመፍጫ ወይም በሽንኩርት መፍጫ ወይም በጁስ መፍጫ ትፈጩታላችሁ። ከዛ ላይ ያላችሁትን ቅባት ያላችሁን ኦሊቭ ኦይል ወይም ደግሞ የኮኮናት ወይም ደግሞ ያላችሁን በቃ ቤት ያፈራውን ንጹህ ግን መሆን አለበት። ይሄን ፊታችሁን በጣም ትታጠቡታላችሁ። ቅባቱ መልቀቅ አለበት ማለት ነው። ዘይት ምናምን ያለው መልቀቅ አለበት። ንጹህ አሁን ታጥብ ያለው በጣም ጽድት ማለት አለበት። አሁን ታጥብ ያለው የኔ ንጹህ ነው። ከትንሽ ቆይታ በኋላ ደግሞ እቀባለሁ ማለት ነው። እና ተቀብታችሁ ኦሬዲ 30 ደቂቃ ምናምን ማቆየት ትችላላችሁ። 30 ደቂቃ ወይ 40 ደቂቃ አንድ ሰዓትም ቢቆይ ይሄን ንጹህ የተፈጥሮ ስለሆነ ምንም አይነት ጉዳት አያመጣም። እና ተቀብታላችሁ ፊታችሁ ላይ አንገታችሁን ብትቀቡት ደግሞ በጣም ለውጥ ያመጣል ማለት ነው። የጥቁር የተጨማደደ ነገር ካለ በጣም ማድረግ አለባችሁ፣ ማሸት አለባችሁ። ከዛ ተቀብታችሁ 30 ደቂቃ ወይ 40 ደቂቃ ማቆየት አለባችሁ። ይታያል ብዬ አስባለሁ። ኦኬ። ከዛ ከተቀባችሁ ከ30 ደቂቃ በኋላ በንጹህ ውሃ መታጠብ ማለት ነው። መጀመሪያ ኦሬዲ በሳሙና ቆንጆ አድርጋችሁ ታጥባችሁ ስለሆነ ወይም በፌስ ዋሽ ባገኛችሁት በንጹህ ሳሙና በእርድ ሳሙና ወይም በቡና ሳሙና በማር ሳሙና ምናምን መሆን አለበት። ያ ማለት በኖርማል ሳሙና መታጠብ የለባችሁም። ፊት ግዴታ ፊት ትሪትመንት ስለሚያስፈልገው ማለት ነው። ከዛም በኋላ 30-40 ደቂቃ ካቆያችሁት በኋላ ኦሬዲ በንጹህ ውሃ መለቃለቅ ነው። በንጹህ ውሃ መታጠብ ነው። ይሄ ማስክ ለፊት ብቻ አይደለም፣ ለፈልጋችሁ ለሰውነት መሆን ይችላል፣ ለፀጉር መሆን ይችላል። ለፀጉር በጣም ቆንጆ ነው ማስክ። 1 ሰዓት 2 ሰዓት ተቀብታችሁ ብታቆዩት ለፀጉር በጣም ቆንጆ ነው። እና እንግዲህ እኔ ያው በጣም ነው የሚያምረው የበላው አሳያችኋለሁ ማለት ነው። በጣም ወተት ነው የሚለው። በጣም ነው የሚጣፍጠው። ነጭ ሩዝ ነው፣ ምንም አይነት ነገር የለበትም። ዘይት የለበትም፣ ጨው የለበትም። ዘይትና ጨው እንዳጨምሩበት ደግሞ የምግብ ዘይት ማለት ነው። እና ይሄን ይመስላል የዛሬ ስራዬ። እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉልኝ። የተሻለ ነገር ደግሞ ቀጣይ ይዤ እመጣለሁ ማለት ነው። ቀጣይ ደግሞ ዛሬ ይሄ ፊት ነው። እንግዲህ ቀጣይ ለፀጉር ምን መጠቀም እንዳለብን እነግራችኋለሁ። አመሰግናለሁ ሰብስክራይብ ያደርጋችሁኝ።